እሺ ሰላም እንዴት ናችሁ? ዛሬ አዲስ ኤጀንት የሆናችሁ ልጆች መጀመሪያ ስትጀምሩ ያሉ የሚጨመሩ ሴቲንጎች አሉ። የሚጨመሩ ኤጀንት ስትሆኑ የሚጨመሩ ሴቲንጎች አሉ። ከሆስት ወደ ኤጀንት ከፍ ስትሉ የሚጨመሩ ሴቲንጎች አሉ። መጀመሪያ እንደምታውቁት እዚህ ጋር ማይ ኤጀንሲ ነበረ። እዚህ አካባቢ ላይ ማይ ኤጀንሲ ነበረ። እናንተ ኤጀንት ጆይን ያደረጋችሁበት ያ ይጠፋና ሪፍሬሽ ስታደርጉት ምን ይጨመራል? ኤጀንት አድ ሆስት እነዚህ ማለት ነው። እነዚህ ኤጀንት አድ ሆስት ኮይን ትሬዲንግ ኦፊሻል ሰርቪስ ዳይመንድ ኤጀንት ሆስት ኢንሴንቲቭ እነዚህ ሴቲንጎች ጨምረው እነዚህ ምን እንደሚሰሩ እንዴት ማኔጅ እንደምናደርጋቸው እኔ የመጀመሪያው ኤጀንት ጋር እንግባ። ኤጀንት የሚለው ጋር ስንገባ እዚህ ጋር አንድ ጊዜ ክሊክ ስናደርግ እንደምታዩት ኦኬ እዚህ ጋር እንደምታዩት ሜክ መኒ እዚህ ጋር ዲ አለ ኤጀንሲ ሌቭላችሁ ነው። ከዛ ሜክ መኒ እዚህ ጋር አርን ቱዴይ በየቀኑ እዚህ ጋር አርን የምታደርጉት ኮሚሽን የሚገባላችሁ ኮሚሽን እዚህ ጋር ይቀመጣል። በየቀኑ እዚህ ጋር ይቀመጣል። ቶታል ፖይንቱን እዚህ ጋር ያስቀምጥላችኋል ማለት ነው። ከዛ እዚህ ጋር ደግሞ እንደምታዩት እዚህ ጋር 2 ሚሊዮን ትራንዛክሽን ይላል። ዲ ላይ ናችሁ 4% ክፋይ ናችሁ እያላችሁ ነው። ወደ ውስጥ እንግባ። አንድ ጊዜ ክሊክ እናድርገው። ይሄን ባሩ ክሊክ ሳደርገው እንደምታዩት 4% አለ። ወደ ሲ ስትሆኑ 8% እንደሚሆን አርኒንግ ሪኳየር የሚጠይቃችሁ ሪኳየር 2 ሚሊዮን ትራንዛክሽን ከማን ከቲማችሁ ከእናንተ ስር በሚመዘገብ ቲም ኤጀንት አድርጋችሁትም እነሱ ሰብ ኤጀንት እያለ ቢሄድም የልጅ ልጅ እያለ ቢፈጠርም ለእናንተ ኔትወርክ ነው ማለት ነው ትራንዛክሽን የሚታሰብላችሁ። ሌላ ሩሎቹ አሉ። እንዴት ኮሚሽን እዚህ ጋር ያያችሁ ነው። ወደ ሲ ወደ ቢ ወደ ኤ ከዛ ሩሎቹ አሉ። ሩል እንዴት ኮሚሽን እንደምታገኙ ከኤጀንት ኮሚሽን ከሆስት እንዴት ኮሚሽን እንደምታገኙ እዚህ ሩሎቹን 1 2 3 ማንበብ ትችላላችሁ ማለት ነው። ከዛ ቴብል አለ ሌቭሎቹ ያሳያል። ኤጀንሲ ሌቭል የሚባል አለ። ኤጀንሲ ከዲ እስከ ኤስ ዲሲቢኤ ኤስ ሱፐር ኤጀንት ማለት ነው። ኤስ ማለት እስከዚህ እንደ ትራንዛክሽናችሁ በ30 ቀን በምትፈጽሙ ትራንዛክሽን በቲማችሁ በኔትወርካችሁ በሚፈጸም ትራንዛክሽን መሰረት ወደ ከፍ እያላችሁ ትሄዳላችሁ ማለት ነው። ሂደት ነው። ይሄ ሂደት ነው። በአንድ ጊዜ እዚህ ኤስ መድረስ አይቻልም። በአንድ ጊዜ ኤ መድረስ አይቻልም። ቀስ እያሉ ዲ ላይ ሆኖ የተወሰነ አንድ 30 ቀን በደንብ ሰሩና ቲማችሁ እየተገነባ ሲሄድ ወደ ሲ 30 ቀን ሰሩና ቲማችሁ እየተገነባ ወደ ቢ በ2 ወርም በ3 ወርም ኤስ ልትገቡ ትችላላችሁ። እንደ ፍጥነታችሁ በ4 ወርም በ5 ወርም ሊገባ ይችላል ማለት ነው። ስለዚህ መጀመሪያ አርኒንግ 30 ዴይስ ይላል። ይሄ እንደምታዩት ነው። ዲ ላይ ሆናችሁ ያው ዜሮ ነው የሚጠይቀው ዲ ለመሆን ያው ኤጀንሲ ስትሆኑ በዜሮ ስለሆነ ገና ዲ የሚያደርጋችሁ ማለት ነው። 4% ኮሚሽን ተከፋይ ናችሁ ከሆስቶቻችሁ ማለት ነው። ከሆስቶቻችሁ 4% ከኔትወርካችሁ። ከዛ ሲ ለመግባት 2 ሚሊዮን ትራንዛክሽን እንደምታዩት 2 ሚሊዮን ይላል እዚህ ጋር 2 ሚሊዮን ከኔትወርካችሁ ይጠበቃል በ30 ቀን ውስጥ። ከ30 ቢያልፍ ችግር የለውም። 31 32 33 እያለ ሊሄድ ይችላል ማለት ነው። እየጨመረ ያው ከኋላ ኤክስ እያደረገ ይሄድባችኋል እንጂ ማለት ነው። ስለዚህ 8% ኮሚሽን ተከፋይ ትሆናላችሁ። ቢ ላይ ስትደርሱ እስከ ወደ ቢ ለመድረስ ምን ያስፈልጋቸዋል? 10 ሚሊዮን አካባቢ ያስፈልጋቸዋል። ኤ ላይ 50 ሚሊዮን፣ ኤስ ደግሞ 150 ሚሊዮን እያለ እየደመረ ነው ሙሉ የሚሄደው። በዚህ ሆይ ኤጀንሲ ሌቭላችሁ ሊያድግ ይችላል ማለት ነው። ኤጀንሲ ሌቭልን በዚህ ማወቅ ይቻላል ማለት ነው። እዚህ ጋር የኤጀንሲ ሌቭላችሁን ያሳያል ማለት ነው። ሌላ ባክንበልና ምንድን ነው የሚያስፈልገው? ማኔጅ የሚለው ጋር እንግባ። ማኔጅ የሚለው ጋር ስንገባ እዚህ ጋር ምን አለ? ከላይ ሱፐር ፈንድ ማኔጅመንት ሱፐር ፈንድ ኮይን የሚባል አለ። እናንተ እንትን ስትሉ ማለትም ሆስቶች መዝግባችሁ ከስራችሁ እነሱ አክቲቭ ነው ሲንቀሳቀሱ ሱፐር ፈንድ ኮይን እያለ ይሰጣቸዋል። ሱፐር ፈንድ ኮይን የሚባል ሶስተኛ ኮይን ነው። ከኮይንም ከፖይንትም ለየት ያለ ነው። እሱ ለሆስቶች የሚሰጥ ሽልማት ነው። ሆስቶች ራሳቸው አክቲቭ ነው ሲሰሩ ለእናንተ ይሰጣቸዋል ፕላትፎርሙ። እናንተ ደግሞ የ120 ሺህ ምናምን ሲሞላ ምን ታደርጋላችሁ? ሪዋርድ ሽልማት እንደ ደረጃቸው ልትሰጡ ትችላላችሁ ማለት ነው። ሱፐር ፈንድ ይባላል። ሱፐር ሳላሪም ላይክ የፈለጋችሁትን ከሱፐር ፈንድ ኮይናችሁ ሊሆን ይችላል። ከፖይንትና ከኮይን ወደ ሱፐር ፈንድ ኮይን አምጥታችሁ ሊሆን ይችላል። ለሱፐር ሳላሪ ለልጆቻችሁ ለሆስቶቻችሁ የምትሰጡት ነው ማለት ነው። ላይክ እንደ ሳላሪ ልትከፍሏቸው ትችላላችሁ እንደ አክቲቪቲያቸው አይታችሁ እናንተ ሞቲቬት ካረጓችሁ። ሱፐር ራንክ ላይ 120 ሺህ ሲሞላ በደረጃ የሚሰጥ ነው። በራንክ በደረጃ ሱፐር ፓርቲ ላይ ሲሆኑ ፓርቲ ላይ አክቲቪቲያቸውን ኤክስቼንጃቸው ሩል አለው። እንደ ኤክስቼንጃቸው እናንተ ሪዋርድ ሽልማት ልትሰጧቸው ትችላላችሁ ማለት ነው። ፓርቲ ላይ ሲሆኑ አዲስ የተጨመረ ሱፐር ፓርቲ። ሌላ ምንድነው? ማይ ሆስት ነው። ማይ ሆስት
እዚህ ጋር የሆስቶቻችሁ ሙሉ ዲቴል ያመጣላቸዋል። ስትገቡ እዚህ ጋር ስትመዘግቡ ማይ ኤጀንሲ ገብተው የእናንተ ኮድ አስገብተው የእናንተን ኤጀንት አይዲ አስገብተው ሬጂስተር ካረጉ ኮንግራጁሌሽን ካላችሁ በኋላ ምን ያደርጋል? አንደኛ እናንተ ጋር ሲስተም ሜሴጅ ላይ ይመጣላችኋል። ሁለተኛ እዚህ ጋር ማይ ሆስት ላይ እዚህ ጋር ማይ ሆስት ላይ ይመጣላችኋል ስም ዝርዝራቸው ዲቴል እያንዳንዱ ስም ዝርዝራቸው። አሁን ይሄ ሐማድ አንዳንድ ሆስት አድርጎ ነው እሱን ራሱን ኤጀንቱን እንዳንድ ሆስት ነው የሚያደርገው። ሌሎች ኤጀንቶች እንትን እዚህ ጋር ይመዘገባሉ ዲቴል ማለት ነው። ሁሉ ነገራቸው እዚህ ጋር አለ። ሌቭላቸው አለ፣ ሃወርሊ ዌጅ፣ ሁሉ ነገር፣ ሱፐር ሳላሪ፣ ላይቭ ዱሬሽን፣ ፓርቲ ዱሬሽን፣ አርኒንግ፣ ኮሚሽናቸው ሙሉ ይመጣል። እዚህ ጋር ዝርዝራቸው ይመጣል ማለት ነው። ሆስቶቻችሁን ማየት ይቻላል ማለት ነው። በአይዲ ነምበርም ሰርች ልታደርጉ ትችላላችሁ። ሲበዙባችሁ እዚህ ጋር አይዲ ነምበራቸውን ጽፋችሁ ሰርች ልታደርጉ ትችላላችሁ ማለት ነው። ሌላ እዚሁ ጋር ምንድነው መስጠት የሆነው ሆስት አፕሊኬሽን ነው። ሆስት አፕሊኬሽን አፕላይ የሚያደርጉ ለእናንተ እንውጣ ብለው አፕላይ የሚያደርጉ ልጆች ሪኩዌስት የሚልኩ ልጆች እዚህ ጋር ዝርዝራቸው ይመጣላቸዋል። እናንተ እዚህ ጋር ዝርዝራቸው ይመጣል። እዚህ ጋር ከመጣ በኋላ ፔንዲንግ በእንትን ላይ ያሉ ማለት ነው። ፔንዲንግ እናንተ ጋር አፕሊኬሽን ልከው ምንም ያላላችሁ ገና በ7 ቀን ይጠብቃል። አፕሊኬሽን ከላኩ በኋላ ሪኩዌስት ከላኩ በኋላ አስወጣኝ ብለው ሪፊውዝ ወይም አግሪ ካላላችሁ እስከ 7 ቀን ድረስ እዚህ ጋር ፔንዲንግ ላይ ይጠብቃችኋል። ከ7 ቀን በኋላ ኩዊት ካላላችሁት በራሱ ኩዊት ስለሚያደርጋቸው እዚህ ጋር ይገባሉ ማለት ነው። ከዛ እናንተ ለምሳሌ እዚህ ጋር ፔንዲንግ ላይ መጡ። ሪጀክት ካረጋችኋት ሪፊውዝ ካረጋችኋባቸው ምን ይመጣል? እዚህ ጋር ሪጀክት ላይ ይቀመጣል። ሪጀክት ላይ ተቀምጦ ስንት ቀን ይቆያል መሰላችሁ? ለ14 ቀን ይቆያል። እዚህ ጋር ሪጀክት ላይ ተቀምጦ እነዛ ሪጀክት ያደርጋችኋት ሰው ልጆች 14 ቀን ይጠብቃል። ለምን መሰላችሁ? በ14 ቀን ሀሳባችሁን ቀይራችሁ እናንተ ድጋሚ እነሱን አስወጥታችሁ ኤጀንት ልታደርጓቸው ትችላላችሁና እስከ 14 ቀን ይጠብቃችኋል። ሌላ ምን ይሰጣችኋል? ሌላ አድቫንስ ይሰጣችኋል ማለት ነው። እስከ 14 ቀን ድረስ ሪጀክት ያደረጋችኋቸው ልጆች ኤጀንት ማድረግ ትችላላችሁ። እዚህ ጋር ገብታችሁ ታገኙታላችሁ። ሪጀክት የሆኑ 14 ቀን ድረስ እዚህ ይቀመጣል ማለት ነው። ከ14 ቀን በኋላ ከዚህ ይጠፉና 1 ወር ስለሚቀጣቸው ለ15 ቀን ድጋሚ 16 ቀን አካባቢ ድረስ ምን ማድረግ አትችሉም፣ አግሪ ማለት አትችሉም። ኦልሞስት እነሱ ተቀጥተዋል ማለት ነው ከዚህ ከወጡ በኋላ። ስለዚህ እዚህ ጋር ካየን አድ ሆስቶችን አድ ለማድረግ ነው። ላይክ ማይ ኤጀንሲ ገብተው አድ መግባት ይችላሉ። እናንተ አድ ማድረግ ከፈለጋችሁ ደግሞ በዚህ በአድ ሆስት መግባት ይቻላል ማለት ነው። ሌላኛ ሜተር ነው። ሌላ እዚሁ ጋር ማይ ኤጀንሲ የሚለው የኤጀንሲዎቻችሁ ዝርዝር ይመጣል። ኤጀንት ስታደርጉ አንድ ሰው እንዴት ኤጀንት የምታደርጉት? መጀመሪያ ኩዊት ብለው ከወጡ በኋላ ኩዊት ለእናንተ ሪኩዌስት ከላኩ ላይክ እናንተ ሪኩዌስት ልካችሁ አይደል ኤጀንት የሚያደርጓቸው ኤጀንቶቻችሁ። ከዛ አግሪ ካላችሁ በኋላ እዚህ ጋር ሊንክ አለ ኤጀንት ኢንቫይት ኤጀንት የሚላለ ሊንክ። ይህንን ሊንክ ትነኩና ኮፒ የሚላለ ኮፒ አድርጋችሁ ቀጥታ ቴሌግራም ታስቀምጣላችሁ ሴቭ ሜሴጃችሁ ላይ ወይም ለነሱ ለልጆቹ ትልኩና መጀመሪያ ሪሙቭ አረጋችሁ ከሆስት በምን አይነት መንገድ ኩዊት ብለው እናንተ አግሪ ብላችሁ ከዛ ይሄንን ሊንክ ትልኩና በዚህ ሊንክ ኤጀንት ይሆናሉ ማለት ነው። በዚህ ሊንክ ኤጀንት ይሆናሉ። ፖፕ አይዲ የራሳቸውን አስገብተው ቬሪፊኬሽን ኮድ ይልክላቸዋል ለነሱ ለራሳቸው። ከዛ ሰሚት ሲሉት ኮንግራጁሌሽን ይላችኋል። ኤጀንት መሆን ይችላሉ። ወይም እናንተ ኦንላይን ላይ ከተገናኛችሁ ይህንን ሊንክ ቴሌግራም ወስዳችሁ ከነካችሁ በኋላ የእነሱን አይዲ ያስገብታችሁ ኮድ ይልክላችኋል። እነሱ ጋር ጌት ስትሉት ያንን ኮድ ተቀብላችሁ አስገብታችሁ ኤጀንት ማድረግ ትችላላችሁ። በሁለት አይነት መንገድ በዚህ ወይም ኤጀንት ማድረግ ትችላላችሁ ማለት ነው። ኤጀንት ለማድረግ ነው። እነዚያ ኤጀንት ያደረጋችኋቸው ልጆች እዚህ ኤጀንሲ ላይ ይመጣል ዲቴል። ላይክ ሆስቶቻችሁ እዚህ ጋር ይመጣ የለ ሆስቶቻችሁ እዚህ ጋር ይመጣል። ኤጀንት ስታደርጓቸው ደግሞ የእናንተ ኤጀንት ያደረጋችኋቸው ልጆች እዚህ ጋር ይመጣል ማለት ነው። እዚህ ጋር ይመጣል። እዚህ ጋር ራንኪንግ በሆስት እንደ አገር ራንክ ያሳያል። ብዙ በሆስት ሊሆን ይችላል በተለያየ መንገድ ራንክ ያሳያል። ኤኒዌይስ በአክቲቭ የሆኑ ሴት ሆስቶች ያሏቸው ራንክ ያሳያል። 20 ኤጀንቶች ምናምን ሪዋርድም እዚህ ጋር ሪዋርድ እየገባቸው ሪች ማለት ትችላላችሁ። የሆስት ሳላሪ ሲኖር ኦር የእንትን ሲኖር ማለትም የሱፐር ፈንድ ኮይን ሲኖር እዚህ ጋር እየገባችሁ ሪች ማድረግ ይቻላል ማለት ነው። እዚህ አክቲቪቲ ሴንተርም ላይክ እንደ ሪዋርድ ሪች የምትሉበት ነው። ሌላ እንደ ኮይን ትሬዲንግ እዚህ ጋር አለ። ኮይን ትሬዲንግ ማለት ምን እንደሆነ ቀጣይ በዛኛውን በኩል ስላለ እናየዋለን። ኮይን ትሬዲንግ እዚህም ጋር አለ። ሌላ ዳታ እዚህ ጋር ዳታ እንደምታዩት ሁሉ ነገር እዚህ ያስቀምጣል። አርኒንግ ኮሚሽን
earning and ኮሚሽናቸው ሪፍሬሽ ዳታ ኤቭሪ 30 ሚኒትስ በየ30 ሚኒቱ የእናንተን ትራንዛክሽን ከእናንተ ቲም የሚመጣውን ሪፍሬሽ ያደርጋል ማለት ነው። ሪፍሬሽ ያደርጋል እየጨመረ በ30 ሚኒት ውስጥ ነው ማለት ነው። ላስት 30 ዴይስ ነው እዚህ ጋር ቶታል እርኒንግ ቶታል የምታገኙት ሆስት እርኒንግ ከሆስት ላይ ከኢንቫይት ኤጀንት ላይ ከኤጀንቶቻችሁ የምታገኙት ከዛ ቶታል እርኒንግ ምን ያክል እንዳገኛችሁ ይሄ ትራንዛክሽኑን ነው ማለት ነው። ይሄ ደግሞ ኮሚሽኑን ነው። ይሄ ትራንዛክሽኑን ነው ሆስት ያደረገው በ30 ቀን እና ኤጀንት ያደረገው በ30 ቀን ያለው ትራንዛክሽን ነው። እዚህ ጋር ከላይ ያለው ይሄ አርን ያደረጉት ማለት ያለው ትራንዛክሽን በሙሉ ቶታል ነው። ይሄ ኤጀንሲ ሌቭላችሁን የሚወስን ነው። ይሄኛው ታችኛው ደግሞ ይሄ ኮሚሽናችሁ ቶታል ምን ያክል ኮሚሽን አግኝታችኋል በ30 ቀን ውስጥ ሆስት ኮሚሽን ከሆስት ምን ያክል ከኤጀንት ምን ያክል ከኤጀንት ያለው ቲም እዚህ ጋር ማግኘት ይቻላል ማለት ነው። ሌላውን በግራፍ ወደታች ማየት ትችላችሁ። በግራፍ በደንብ ያስቀምጣል የዊክ ትራንዛክሽናችሁ የዊክ ምን ያክል እንደሆነ ትራንዛክሽናችሁን በግራፍ እዚህ ጋር ማየት ይቻላል ማለት ነው። እዚህም ጋር ሆስት አናሊሲስ እዚህ ጋር እየገባችሁ በደንብ ማየት ይቻላል ሁሉ ዲቴል ማለት ነው። ስለዚህ እናንተ ትራንዛክሽን ምን ያክል እንደው እዚህ ጋር እየገባችሁ ማየት ይቻላል ማለት ነው። ሌላ እዚሁ ጋር ተመልሰን ምኑን እናየው። እዚሁ ጋር ተመልሰን አድ ሆስት ብለናል። ኮይን ትሬዲንግ ይሄ ኦፊሻል ሰርቪስ ግሩፕ አንድ ኤጀንት የሆነ ሰው እስከ 14 ቀን ድረስ ኦፊሻል ሰርቪስ ግሩፕ ለእናንተ ምን ይሰጣችኋል? ማማከር ይሰጣችኋል ማለት ነው። ላይክ እንደ ሄልፕ ነው። 14 ቀን ድረስ አዲስ ኤጀንት የሆኑ ሰዎችን እስከ 14 ቀን ድረስ በቅርብ ይከታተሏችኋል አድሚኖች ማለት ነው። ኦፊሻል ሰርቪስ ሊኖር ይችላል። ዋትስአፕ ኦፊሻል ሊኖር ይችላል። ምን ሊኖር ይችላል? ሄልፕ ሊኖር ይችላል። በሄልፕ መጠየቅ ይቻላል። ኦፊሻል ሰርቪስ ደግሞ እስከ 14 ቀን አዲስ ኤጀንት ለሆኑ እስከ 14 ቀን መጠየቅ ይችላሉ። ማንኛውንም ጥያቄ ማንኛውንም ድጋፍ ማንኛውንም ጋይዳንስ ከፈለጉ እዚህ ጋር ኦፊሻል ሰርቪስ ግሩፕ እየገቡ መጠየቅ ይችላሉ። ኦፊሻል ሰርቪስ እዚህ ጋር መጠየቅ ይችላሉ ማለት ነው። ከዛ ደግሞ ከፍ ሲሉ ሲና ቢ ምናምን ኤጀንሲ ሌቭላቸው ከፍ ሲል ዋትስአፕ ግሩፕ ይከፈትላቸዋል። ሪኩዌስት በሄልፕ ጠይቀው ዋትስአፕ ግሩፕ ላይ ማንኛውንም ጥያቄ መጠየቅ ይችላሉ ማለት ነው። ኦፊሻል ሰርቪስ የሚለው ለዛ ነው። ክሎዝድ እስከ 14 ቀን 3 ቀን ቀራችሁ 4 ቀን ቀራችሁ ክሎዝድ ሊሆን ምናምን ይላችኋልና ኤጀንሲያችሁን ሊቀማችሁ የሚመስላችሁ ልጆች አሉ። እንደዛ ሳይሆን እስከ 14 ቀን ድረስ ኦፊሻል ሰርቪስ ግሩፕ እናንተን ስለሚከታተላችሁና ማንኛውም ጥያቄ ለመመለስ ቅርብ ሆኖ ስለተቀመጠ ነው ለእናንተ እንጂ እንትን ለማለት አይደለም ማለት ነው። ዳይመንድ ኤጀንት ከሱፐር ኤጀንት ከፍ ያለ ነው። እንደ ሪጅን የተሻለ ኤጀንት የሆነ ዳይመንድ ኤጀንት ማዕረግ ይሰጠዋል ማለት ነው። ሆስት ኢንሴንቲቭ ላይክ ሆስት ኢንሴንቲቭ ኮይን ቅድም ሱፐር ፈንድ ያልኳችሁ ሱፐር ፈንድ ኮይን ሆስት ኢንሴንቲቭ ኮይን ማለት ነው። ለሆስቶች የሚሰጥ ማለት ነው። ለሆስቶች የሚሰጥ ሆስት ኢንሴንቲቭ ሆስቶች አክቲቭ ሆነው ከሰሩ እዚህ ጋር ሪሲፕት ብሉና እዚህ ጋር ይጠራቀማል። ከዛ 120 ሲሞላ ለእነሱ አወዳድራችሁ ሪዋርድ ሽልማት ትሰጣላችሁ ማለት ነው። የሱፐር ፈንድ ኮይን ወይም የሆስት ኢንሴንቲቭ ኮይን ለራሳችሁ መሆን አይችልም። ኮይን ወይም ፖይንት መሆን አይችልም። ሌላ ኮይን ትሬዲንግ ነው ዋናው እዚህ ጋር ኮይን ትሬዲንግ። አንድ ሆስት የሆነ ሰው ለምሳሌ ገና ሆስት የሆነ ሰው እንትን ማድረግ አይችልም። ኮይን ለሌላ ሰው ትራንስፈር ማድረግ አይችልም። በጊፍት ሊቀያየር ይችላል እንጂ ለሌላ ሰው ኮይን ትራንስፈር ማድረግ አይችልም። ኮይን ሊሸጥ አይችልም። ሌላ ሰው በጊፍት ነው ሊቀየር የሚችለው። ኤጀንት የሆነ ግን ኮይን ትሬዲንግ የሚባል ዋሌት ይከፈትለታል። ባንክ የኮይን ማጠራቀሚያ ዋሌት አንደኛ ምን ማድረጊያ ነው? ከባይናንስ ሊሆን ይችላል፣ ከጎግል ሊሆን ይችላል። ገዝቶ እዚህ ጋር ላይ አጠራቅሙ ለሌላ ሰው ሊሸጥ ይችላል። ወይም ለሌላ ሰው ሊልክ ይችላል። ወይም ምን ሊያደርግ ይችላል? ፖይንቱን ወደ ኮይን ሲቀይር እዚህ ጋር ነው የሚቀመጥለት። እዚህ ጋር ይቀመጥለትና ምን ማድረግ ይችላል? ለሌላ ሰው መላክ ይችላል። ላይክ ዋሌት ነው፣ እንደ ባንክ ነው፣ ስቶር ነው። እዚህ ጋር ምን ታደርጋላችሁ? እዚህ ጋር ኮይን ካላችሁ ኮይኑ ከየት ሊመጣ ይችላል? ተገዝቶ ሊሆን ይችላል። ከባይናንስ ቶፕ አፕ ማድረግ ይችላል። እዚህ ጋር ከባይናንስ እዚህ ጋር ቶፕ አፕ ስትሉ ለምሳሌ እዚህ ጋር ኢፓይ ባይናንስ ዩኤስዲቲ አለ። ከፈለጋችሁ ቶፕ አፕ ልታደርጉ ትችላላችሁ። ጉግል አለ፣ ኤጀንቶች አሉ እዚህ የሚሸጡ ከዚህ ማግኘት ይቻላል ማለት ነው። ኤጀንቶች አሉ ከዚህ ሪቻርጅ ማድረግ ይቻላል። ወደዚህ በመግዛት ቶፕ አፕ ማድረግ። ሌላ ለሌላ ሰው መላክ ስትፈልጉ እዚህ ጋር ለምሳሌ ኮይን ካላችሁ ለራሳችሁ መላክ ትችላላችሁ። እዚህ ጋር አንድ ሰው ከላከላችሁ ምን ታደርጋላችሁ? ወደ ራሳችሁ መላክ ትችላላችሁ። ለምሳሌ እኔ እዚህ ጋር ኮይን ቢኖረኝ ለአንድ ሰው ብልክለት 41 95 54 97 አይዲ ቁጥሩን እጽፋለሁ። አይዲ ቁጥሩን ስጽፍ ስሙን ያመጣልኛል። እዚህ ጋር ስሙን ስጽፍ ከዛ ስሙን አመጣልኝ። ስሙን ከጻፍኩ በኋላ ምን አደርጋለሁ? አማውንቱ ከ8000 በላይ ነው። ትራንስፈር አማውንት ስንት ነው? ከ8000 በላይ ነው። እኔ 10000 ልልክለት ፈለግኩኝ።
10,000 ስልክለት እኔ ኮይን አካውንት ነው ወይስ ኤጀንት አካውንት ይለኛል። ኮይን አካውንት ማለት ያኛው ፕሮፋይላቸው ያለው ነው። ኤጀንት አካውንት የሆነ ሰው ደግሞ ኤጀንት የሆነ ሰው ብቻ ነው ያለው። ኤጀንት አካውንት ማለት ኮይን ትሬዲንግ ነው። ኮይን ትሬዲንግን ኤጀንት አካውንት ይለዋል። ኮይን ልትልኩ ከፈለጋችሁ ኤጀንት ከሆነ ወደ ኤጀንት አካውንቱ ብትልኩለት ጥሩ ነው። ኮይን አካውንቱ ካላችሁም ኮይን አካውንቱ ልትልኩለት ትችላላችሁ። ኮይን አካውንቱ የሚባለው የቱ ነው አልኳችሁ? ፕሮፋይሉ ስር ያለው የኮይን ማጠራቀሚያ ይሄ ኮይን ትሬዲንግ ነው። እዚህ ጋር ከላካችሁለት እሱም ለሌላ ሰው መላክ ይችላል ማለት ነው። እዚህ ጋር ከላካችሁለት ግን ምን መሆን አይችልም፣ እሱ ለሌላ ሰው መላክ አይችልም በጊፍት ካልሆነ። ኤጀንት ለሆነ ሰው በዚህ መልክ መላክ ይቻላል ማለት ነው። እዚህ ጋር ይህን ሰሌክት አድርጋችሁ ይህንን መላክ ይቻላል። ይህንም ይቻላል። ግን እዚህ ጋር ከላካችሁለት ኤጀንት አካውንቱ ላይ ከላካችሁለት ሌላ ሰው ትራንስፈር ማድረግ ይችላል ማለት ነው። ከዛ ትራንስፈር ማለት ነው። ምንም ከባድ ነገር አይደለም። ትራንስፈር እኔ አሁን ፌስ አውተንቲኬሽን ስላሰጠው ፌስ አውተንቲኬሽን ስጥ መጀመሪያ እያለኝ ነው። ፌስ አውተንቲኬሽን መስጠት መስት ነው። ገንዘብ ለማንቀሳቀስ ማንኛውም ኮይንም ሆነ ምንም አያችሁት፣ ፌስ አውተንቲኬሽን ስላሰጠው ነው ማለት ነው። ሌላ እንትን ከሆነ ደግሞ ለራሳችሁም ከሆነ የራሳችሁን አይዲ ቁጥር እዚህ ጋር ታስገቡና አማውንቱን ከስር ጽፋችሁ ትራንስፈር ማለት ነው። ወደ ኮይን አካውንት ነው የምትመርጡት። የእናንተ ሲሆን ግን ለራሳችሁ ኮይን አካውንት ነው የምትመርጡት። ምክንያቱም ኮይን ወደ ራሳችሁ ማለት ወደ ፕሮፋይላችሁ ስር ለመውሰድ ማለት ነው። ስለዚህ ፕሮፋይላችሁ ስር ያለው ደግሞ ኮይን አካውንት የራሳችሁን አይዲ ታስገባላችሁ። ከዛ ምን ታደርጋላችሁ? አማውንቱ ትጽፋላችሁ። ከ8,000 በላይ ነው የሚቻለው ብያለሁኝ። ከ8,000 በላይ ጽፉና ኮይን አካውንት ሉና ትልቁለታላችሁ፣ ትራንስፈር ታደርጋላችሁ ማለት ነው። ትራንስፈር ታደርጉታችሁ ወደ ራሳችሁ። በዚህ ወይ ትራንስፈር ማድረግ ይቻላል። ኮይን ትሬዲንግ ይሄ ነው ጥቅሙ። ሌላ ሰው መላክ ይቻላል። ቶፕ አፕ ማድረግ ይቻላል። ከተለያየ ቶፕ አፕ ማድረግ ይቻላል። ኦር ወደ ሌላ ሰውም ወደ ራሳችሁም መላክ ይቻላል። ኤጀንት አካውንት ይባላል። ይሄ ራሱ ኤጀንት አካውንት ኮይን ትሬዲንግ ያያችሁት ነው። ኤጀንት አካውንት ኮይን ትሬዲንግ፣ ኤጀንት አካውንት ኮይን ትሬዲንግ። ሌሎቹን እነዚህን አየን። ብዙ ከባድ ነገር አይደለም። በሌላ ቪዲዮ እንገናኝ። ይህን ካልኳችሁ ማለት